በቃል ኪዳን ዕጣን እዚህ ጸሎት አድርገን ስንሰጣችሁ ስንባርክ እንደ ቀልድ ነው የምታዩት። ሙቴ ኢልካሳ ጭሪኖ ኢልካሳ ወለ ሊቀጥሮ እርሱን እንትን ያደርግ ነበረ። ከዛ ከስዬ እዚህ የወሰድኩትን ዕጣን ሳጥስ እንዳለ አይጥ ከቤቱ ጠራርጎ ጠፋ። ልጄላል የሚል ሰንሰለት እያያችሁ ነው። ብዙ ሰንሰለት ነው ከዚህ የተነሳ ከባህር ዳር ከሱራ ማርያም ከቃጥራ ማርያም ከኬት ቦታ ታስሮ እዛ ያልተቻለው እስቲ በሰንሰለት ታስሮ መጥቶ ተፈቶ ሄዶ አስቀምጦ ነው። ስለዚህ እሑድና ሐሙስ በሚገባ መጥታችሁ እንድትፈወሱ እላለሁ። ያኑ እሑድ ደግሞ አጭር ነው ፕሮግራማችን፣ ምክንያቱም ቀበላም ስለሆነ አጠር አድርገን ሸኛችኋለን። በጠዋት ነው መዳና ለሞታ ምስክርነት ነው። ማቆም አቅታችሁ ነው ቀስቀስ ብላችሁ ምትነሱ ምስክርነት ካልሆነ ይመረኛል ብዬ እዚህ መጣ። ከጉራጌ ቤት ነው ሀገር ቤት ሐኪም ቤት ብዬ መጨረሻችን ነው። አሁን ዛሬ ሳምንት ነው የመጣ ታምሩ ሰምቼ ነው የመጣ። ከጉራጌ በመድኃኔዓለም አጠገብ ነው አለው። አይደለም ቋንዴ ወረዳ አካባቢ ነው። አሁን ልጆችን እንዳሉ እንደ እውነቱ አላወቅኩም። ይትባ በጉራጌኛ ታለ ተካሮሸ አጋ ደንጃና ሸኸማ ቄጥም በባረኑ አትሞ በባረኑ አሳያ ሰውነተና ሳተማ ይረድድ ደንግፊቱ ባደ የኸረኸማቱን በኩል ጊዜ እንደ ባሴ ማንግባንታ ሙኻን ባሆንታ ያፈን የሰነሁን አፋ ጎታ ማንሽ ጎታ ደንጃሽ አስካክንሽ በሮንታ ጸሎት አብሮኒ ስለታፉ በባዶ ቤቱ ትከና ውጪ ወረችን እሳካና በባዶ ችታ ቦታቸው ቤቱ በባዶ ቤት ቸነሁን ቾናሁን ቤት ሳምትር የኳሳም ቸነሁን ታምረት አሸኩን ወርኩን አፋ ከማ አሴባ ባንከሪ አኪም ቤት አንገባ ባኩ ማሪ ሸባኩን ተበቁታ ገባኩ አፋ ጎታ አበሩ ሳጋ አትካከልኝ ደንጃ ማች ተካከኖ በሮታ ጸሎት አብሮኒ ስለታታ ስለጠጥቶ ከቸንታና ጎታ እንካሳካሪ ጸሎት አብሮኒ ሰምታችሁ ምኑን እንትላላችሁ ታላስ አሉ ምን አሉ የማሰሙ እኮ ነው ሌላላችሁ። በጉራጌኛ ልጆች በጣም አሟቸዋል። ዝናውን ሰምቼ ነው መጣሁ ከሀገር ቤት አይደል አሉ። ጉራጌኛ የምታውቁት ልጆችም ሁሉም ነገር ችግር ነው። ቤቴ ውስጥም እንደዛ ችግር አለ። ዝናውን ሰምቼ ነው መጣ። ቤቴ ሁሉም ነገር ባዶ በባዶ ሆኗል። በረከቱም ጤናም በሽታ በበሽታ ሆኗል። ደንጋ ማለት ልጆች ማለት ነው አይደለ? ስለዚህ ጸሎት አድርጉልኝ፣ ለምስክርነት ያብቃኝ፣ በምስክርነት ይመጣለሁ። የዛኑ መጣው ቸነው ዝናም ሰምቼ ነው መጣ። ቸነው ማለት መጣው ማለት ነው አይደለ? ጉራጌኛ ልጅ አሁን ጉራጌኛ ችያለሁ። እስኪ ችላል የምትሉ እጃችሁን አሳዩ። ታደጃ አመስግኑታ እና ያሰባችሁት መድኃኔዓለም ይሙላላችሁ። በሉ በደምብ እጃችሁ ዘርግታችሁ እግዚአብሔር ይሙላለት። እኔ ጉራጌ እንኳን ምቀኛለን። እግዚአብሔር ይሙላለት በሉ። ጤና ያርግልዎት፣ ልጆች ጤና ያርግልዎት። ቤንጋ ሰላም ይሄ ዘንድ ሰላም ይሄ። እሺ ብር ቆይ አለ ብር ችግር የለም ቤታ ያክ እሺ ምስክር እና በልጅናችን መጠመቀው የዛሬ ሳምንት ብቻ ነበርና ያንሴ ታከር ነው ወደ ፈረንሳይ እና በመጀመሪያ እዚህ መጣሁ። በሶስት መጣሁ። መጥቼ በየጊዜው እንትን ለሶስት ልጅ ሆነ በአንጣኪም ቴተር ነበረ ማለት ነው። ከዛ እዚህ መጥቼ ተበሮ የጠጣው የአንድ ሶስት የሚያደርገኝ ነገር ሁሉ ትቶኝ ነበረ። ከዛ መጥቼ ባለፈው ዝም ስገኝ ሳልሰጥም ሄድኩት። እንደገና እንደዛው ጀምሬ ማለት ነው። እንዳለ መንገድ ሊያቃጠኝ ነበረ። ከፈረንሳይ ነው መጣቶ ሲል ነበር ያመኝ ነበር። ድኜ ሳልመሰክር ገባሁ ተመለሰብህ። አሁን እግዚአብሔር ይማረሽ ትድኛለሽ። ባለፈው ከካንሰር ብዙ ሰው ባለፈው ሰውዬ ከካንሰር ዳነ። ዛሬ ሳምንት ነው እሑድ ነው መሰከረ።
ሳምንት ነው አይደለ? እያለቀሰ ደም ካንሰር ተብሎ በአልጋ ተሸክሞ በአልጋ ነው ተሸክሞ አመጡኝ ነው አይደለ? አለ በአልጋ ተሸክሞ አመጡኝ። ሐኪም ቤት ትሞታለህ ተብዬ በየጸበሉ በየሐኪም ቤቱ ሞት ትሞታለህ ግባ ተባልኩ። ሲዳች ሲለት በሁለት ሳምንት ከካንሰር ነፃ ወጣ። የሞተ ሰው ተነሳለ ናገራዛተ አንቺንም እግዚአብሔር ይማርሽ በሉ። እግዚአብሔር ይማርሽ። ይድናል ለሁለቱ ቁጭ ብላችሁ ገብሬ ስራ ደፈረ ነምራም ከንቆኝ መጣውና ላፈኝ የሰው ተጠጣ ያተሳይ ስራ አሳይ ሳቅ ይሄ ተማጣንባ ገና ከጀርኩ እንዲወርኩ ተደውሎ ነገ ስራ ጀመራሉ። እኔ ስራ አጥቼ ተቸግሬ ነበረ። አባ በእምነት ጸልይ ስሉ በእምነት ጸሎት አደረግኩት። ምንም ስራ አልነበረኝም። የሰው አይን አታሳየኝ፣ የሰው ነገር አታስመኝኝ አሉ። ከዛ በኋላ የዚህ እንደዛ አባ ጸሎት አድርጎ ሲወጣ ከግቢ ላይ ሲወርድ ተደወለልኝ፣ ስራ አገኘሁ። አመስግኑልኝ። አማራ ለስራ መጥከን ባህር ዳር ዙሪያ ነው። ለስራ ጊዜ ታብራን ሰምቼን መጣሁ እና በቤተሰብ ላይ በጣም ከባድ ችግር ነበረ። አንድ ሩት ምናምን ቤት ሁሌ ነው እየመጡ ዳዛ ደግሞ እኔም ቤት ስሰራ በንፋስ ታላቅ ወንድሜ መማ ቤተሰብ ጋር አስማማለ እናቱን ምገልሸኝ አለ እንጂ በጣም ልጁ ይዞት አጥም ታያዳ ዛባ አፍቀርሽ አዲስ ነው አይተሻፈል ታፈራን እናገር እና አዛ ምመጣሽ ነው እያለ ሲል አትመጣጥም እሱ ጋርም ቤተሰብ ጋር አባት ጋር መተውት ጋር ተሳጀ ድምፃያጥም ምን አይነት ሙለታ ሲለጥፍ እየዋለ እኔ ሳምራን ስራ ምናምን እየሰራሁ ሰም ተሰጣ ነገር ባጥኝ። አሁን ግን ቢያንስ እንኳን ልብሱን አሳጥው እንዴት ወልዳ በ80 ዓመቷ ልብስ ታጥባለች በየዛ ታምራት ነግራት አሁን ልብሱን እያጠበት ስራም ትንሽ እየሞከረ ነው ሲሉ አይ ከሆነማ ልብስ አላጥብም ያለ ልጅ ምማታ ያለ ስራ ትንሽ እየጀመረ ልጅ እስካጠበ ታምራን መናገር አለብኝ ነው። በጣም ያመው ነበር። አዎ አይ ምናምን ሰራ ኖርማል ነበር፣ ደህና ነበር። በየትም ቦታ ነው አጋጣሚ ነው ከመሀል እንደዚህ ያዝሙሎ ቁጭ ብሎ ሳር ምናምን ትላል ምንም አይል አያወራም። አሁን ተሽሎት ያው ልብሱን እያጠበ ነው ምንም ስራም እየሰራ ነው። አሁን ያው ትንሽ ጸባዩ አልተስተካከለ ምናምን ነው እንጂ አሁን ደህና ሆኗል። ያምኑ ክብራ አመስግኑላቸው። ብዙ መገናገሮች ወደማርዛሙ በጸበሎ ይመሳ የማይሰራ የማይናገር የማይታዘዝ በቅርብ ጊዜ እንዲሆነ አሁን ተፈታ። አመስግኑ እግዚአብሔር ጭራት ፍጻሜውን አሳምርልን። የወጀመውን ጎንደሩን አማራንም ሰላም አድርግልን። ወለጋውን ኦሮሚያንም ሰላም አድርግልን። ደቡብን ሰላም አድርግልን። ሰው ልጅ ሰላም አድርግልን። ትንሽ በሽታ አለበት ቦታ ላይ ጸለን ያለ ነው እንጂ ሁሉንም እግዚአብሔር ምሕረቱን ይላክልን። ባለፈ እዚህ መጣ ከዚህ ካሸዋ ሜዳ ከተፈራ ማርያም ማለት እና ቤት ውስጥ በጣም ቸግሬ ነበረ። በዛ ላይ ደግሞ ቤት ያለው ነገር ነው እንደዚህ እንደሚያይ ይሄ ማለት ዱቄት ነው 50 ኪሎ ዱቄት ነው። ልክ ከተቦካ በኋላ እንደዚህ ነው እንደምታዩ ተልባተ ነው እና ቤት ውስጥ እንዳለ አይጥ ነው ያለው። ቤት ውስጥ ሰላም የለኝም። ከእናቴ ጋር ጣላለሁ። በቃ ስራ ማጥቻለሁ እና በጣም ተቸግሬ ነበር። እዚህ መጥቼ ጸሎት አድርጌ እርሱንም ፈልጌ ነበር። ሰው አልነበሩም። ከአባቴ ጋር ጸሎት አድርጌ ያው ብቻ ሁሉ ነገር ሚሳካ የለም። አይጦቹ ጠፍተዋል። ግን ይሄን ካሁን በኋላ ታምር ነው። አይዞህ በጣም ይገርማል። እንደምታዩት ላይ ማመን ይከብዳል ማለት ነው። ወገርም ማለት ነው እና ይህ ሁሉ በዱቄት ሲቦካ እንደዚህ ትልበት አይጥበይ ግሙሯቸው የተበሳቀለ እንደዚህ ሆኖ ነው ተገኘ። እስቲ ግን እሱ በእምነት ሰንበት ተማሪ ነው፣ የእኛ ልጅ ነው። እዚህ አገልጋይ ቅን አገልጋይ ነው። እዚህ መጥቼ ጸሎት አድርጌ ሰው መጥቼ አንድ አባት ጋር ተነጋግሬ ወጣ። እግዚአብሔር ይህንን ታምር ያሳየ። ይህንን ታምር ያሳየን። ኧረ አመስግኑልኝ። ስለዚህ
የሚገርም ነው። ከፈለገ ዞሮ ያሳያል። አሁንም ክፉ መንፈስ አይቁም ጠፍቷል፣ ሁሉ ጠፍቷል። ክፉ መንፈስ ያርቅልኝ በሉ። አሁን ፍጻሜ ያብቃ። እግዚአብሔር ከአንተ ጋር ይሁን። እሺ እሺ፣ እግዚአብሔር ይስጥልን በሉልን። ሞባይሉን አገኘኝ። አረ ሌባ መለሰልሽ። ሞባይል በመንገድ ውስጥ ሰው መንገድ ላይ ባጃጅ ውስጥ ሰዎች ወደን መሰለ። አሁን ሞባይልን አግኝታ አምጥቶ ሰጥቶኛል። አመስግኑልኝ። አንዱ ናታችን ከዚህ ሞባይሉን መልሱ። እሺ ጎሽ፣ አሁን የነቃ ንሳ የገባ ሌባ አጋጥሞናል። አመስግኑ። በቀን 30 ሌባ ይበዛል። ፍቅርም የደብራችን ምክትል ሳብሽን የራሷን አስራት በኩራት ሰጥታ ተባርካለች። እግዚአብሔር ይስጥልን በሉ።